ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው ምልሽ። አለ አባት የሚሆን ነገር የለም። ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካሁን በኋላ። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት። ከእህቶቹም ጋር ብዙ አውርተናል። እነሱንም ደውዬላቸዋለሁ፣ ይመጣሉ። እነጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱም ባለበት ማስተካከል ያለበትን ነገር ያስተካክላል። ታችም ወርዶ ይቅርታ የሚጠይቅሽም ከሆነ ይቅርታ ይጠይቃል። ምጥሽንም ድካምሽንም ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥሽ ሰዓት ራሱ መገኘት አለበት ብዬ ነው። ልጇን ትወዳለ። ሰላም ሰላም፣ ውድ የሩታ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ሩታዬን ያለችበትን ሁኔታ ታውቃላችሁ፣ አብርሽም ያለበትን ሁኔታ ታውቃላችሁ። ሩታዬ እንግዲህ እኛ ጋር መታ ትንሽ አረፍ ብላለች። አሁን ወደ ራሷ እንትን የተመለሰች ይመስለኛል። ብዙም አልተጫናትም፣ ከመጣች ጊዜ ጀምሮ ብዙም አልተጫናትም። አንዳንድ ነገር ልናወራት ሩታዬ ምክር ቢጤ ልንሰጣት እንግዲህ ተዘጋጅቻለሁ እና ማሚዬ ደግሞ በዚህ አጋጣሚ እስቲ ለሩታ ቤተሰቦች ሰላምታሽን አቅርቢላቸው። ሰላም ሰላም፣ ውድ የሩታዬ ቤተሰቦች በያላችሁበት ሰላም ጤና ይብዛላችሁ ላለሁኝ። እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ያው እድግዬ እንደተናገረችው ነው ሩታ እኛ ጋር ናት እና ዛሬ ደግሞ እስካሁን ምንም አላልኳትም። ካሁን በኋላ ግን በአንዳንድ ነገር ላይ ልንወያይ እፈልጋለሁ። በሁለቱ መካከል ባለው ነገር ለመወያየት ልጫናት ዛሬ በቃ ወስኛለሁኝ እና ያለውን ነገር ከቤት እንጂ ልናወራ ነው። ወዴት ልትሄጂ ነው? እኔ እመጣለሁ ብዬ ወጣ ብዬ ልመጣ ታያለሽ። ወጣ ብዬ ልመጣ? ኧረ በጣም በጥብቅ ጉዳይ ነው የምፈልግሽ። በጥብቅ ጉዳይ። ሰላም አይደለም? ኧረ ሰላም ነው፣ ሰላም ነው። አንቺ ግን ደህና ነሽ? ደህና ነኝ። አምሮብሻል ደግሞ እረፍቱ በጣም ተመችቶሻል። የተመቻት አይመስልም ማሚዬ? ድሮስ እስቲ ኧረ በስመ አብ ድሮስ እናቴ በደቴ ላይ መጥቼ ታያለሽ። አዎ እንግዲህ ሰላም ፋሚሊ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው አሁን እያሻሻልኩኝ ይመስለኛል። ከሰው ጋር ሰው ማለት ነው ሰላም አልላቸውም እረሳውና እና አሁን ያንን እንዳልደግሞ ብዬ ሰላም ልበላችሁ ብዬ ነው ካሜራ ይዘ ከዚህ በላይ እኔ እንጃ እንዴት ብዬ መናገር እንዳለብኝ። አሁን እኔ እናንተ ፊቴ እንደዚህ አስቀምጬ ይሄን ሁሉ ነገር ብላችሁኝ እምቢ ብል እኔ እናቴ ታዝኝብኛለሽ፣ ግን ትረጅኛለሽ ብዬ አስባለሁ። ነገሮች ብቻ በቃ አሁን እንፈልገው ማረፍ ነው። በቃ እኔ አሁን ባለሁበት ሁኔታ በጣም ተመችቶኛል። እስካሁንም ድረስ ያው በቀልድ በጨዋታ ምናምን እያረጋችሁ የነገራችሁ ነገር ገብቶኛል፣ ግን ያው ልረጋጋ ብዬ ነው። ሩታዬ አሁን እኔ የምልሽ ይሄ ልጅ በሆድሽ የተሸከምሽው ልጅ ያለ አባት ምንም ድምቀት የለው። አባት የሚስቱን ጭንቀት ማየት አለበት። አዎ ማየት አለበት እና እሱ መገኘት አለበት ነው ምልሽ። አለ አባት የሚሆን ነገር የለም ምንም። አባት ነው፣ ፈጣሪ ነው። ከፈጣሪ በታች አባት ፈጣሪ ነው። ስለዚህ ይሄ ፍርድ ቤት የምትሉትንም ነገር እኔ መስማትም አልፈልግም ካሁን በኋላ። እዛ ፍርድ ቤቱን ለፍርድ ቤቱ ተዉት፣ ትዳራችሁ ለትዳራችሁ። በቃ ይሄንን ነው እኔ የምፈልገው። ከመቼው ፍርድ ቤት ምን አሮጣችሁ? እናት አባት እያለ ፍርድ ቤት እንዴ! ለሚሰማውስ ቢሆን ትላንት እንዲህ ነበረ ዛሬ ፍርድ ቤት ቆሙ መባል፣ ኧረ በስመ አብ በጣም ይከብዳል። በጣም እኔ መስማትም አልፈልግም። ደግሞ ልጁን የማየት መብቱ ነው። መከራዋንም ማየት ጭንቀቷንም ማየት መብቱ ነው። ስለዚህ ሩታ መብቱ ነው። እግዚአብሔር ሰላም ይገላግልሽ። መብቱ ነው። አዎ ልጁን ማየት አትከለኪው። ይሄን ደግሞ
ደግሞ ልቆጣሽ መብታለው። አዎ መከልከል አትችልም። መከልከል ምናምን የሚለውን ነገር እኔ እንደዚህ አይነት ነገር አላደርግም። ግን ደግሞ እውነቱን ስነግርሽ 5 አመት ሙሉ ከአባት ሳይሆን ከእናት ጋር ልጅ የሚያድገው በፍርድ ቤቱ ወይ በህጉ ምናምን እንሂድ ከተባለ እኔ እንደዛ ልከልክል ብል መብቱ ነበረኝ። ግን ደግሞ እኔ አላረገውም ነው ሐሳቤ። እኔ እንደዛ አላደርግምና እሺ እኔ እናንተን እንትን አልላችሁም። እናቴ ካንቺ ቃል አልወጣም። ግን እግዚአብሔር ያክብርሽ ልጄ። ካንቺ ቃል አልወጣም። ችግር የለውም አስብበታለሁ። እስከምወልድም ያለበትን ነገር ብቻ ብዙ ነገሮችን ለማሰብ እሞክራለሁ። ግን እኔ እንጃ ምን ብዬ እንደምነግርሽ አላውቅም። ማይ ትረጂኛለሽ ብዬ አስባለሁ። አዎ ልጄ ምንም ይኸውልሽ ልጄ ነገሮችን ስናቀላቸው ይቀላሉ፣ ስናከብዳቸው ይከብዳሉ። ነገሮችን ደግሞ ቀለል አድርገን ስናያቸው እግዚአብሔርም ይረዳናል። ምን ጊዜም ቢሆን ለሰላም ለፍቅር እያልኩን እለፈልፋለሁ። እቺን ነገር ደግሞ ካፌ እንዳታጠፊያት። ትላንትና ማዘር ሰላም አወርዳለሁ ብለው ነበር። ዛሬ ደግሞ ሩታዬ እንደዚህ ስትሆን ለምን ዝም አሉ እያሉም የሚጠይቁኝ አሉ። ለሁሉም ጊዜ አለው። አንቺ ዝም ብለሽ አይደለም። በርግጥ ያው ሰው ሁሉንም ነገርኛ እንደዚህ የግድ ካሜራ ላይ ማውጣት የለብንም እና አንቺ ዝም ብለሽ አይደለም እኮ ዝም ብለሻል ሳይሆን ትደውያለሽ ልምጣ ምናምን ስትይ እኔ ነኝ አይሆንም ያልኩት አውቃለሁ። እሱን ወደ እንደዚህም አይነት ፕሮሰስ ውስጥ የገባ ነው። በእርግጠኝነት ያው እናንተም ብትኖሩ ነገሮች ይስተካከሉ ነበር። ልጅዬም ባለፈው ያው ደውዬለታለሁኝ ለምንድነው እምቢ የምትይው ምናምን ብለሽኝ ነበረ። ይቅርታ ስጠይቅሽ ለምን እንዴት ያለሽ ደውዬለት ነበረ። እሱም ከልቡ ተጸጽቶ ብዙ እያለቀሰ ያወራኝ ነገር አለ ምናምን ብለሽኛል። ግን ደግሞ እኔ ያለፍኩበትን ሁኔታ ስለማቅና ያን ነገር ውስጥ እኔ እንጃ መቀበል ስላልቻለ ነው። ሩታዬ ቅድም እኮ ለምን የሚል ውስጣችሁ አይቀመጥ ብያለሁኝ። እኔ አሁን ሁለታችሁንም ነው። እኔ አንቺም ብቻ አይደለም፣ አብርሽም ልጄ ነው፣ አንቺም ልጄ ነሽ። እኔ ደግሞ ሁለታችሁን ስትስማሙ ነው ድምቀቴም ደስታዬም ሰላሜም። ሁለታችሁ አንድ ላይ ስትሆኑ ነው ልጄ። ስለዚህ እኔ አሁን በቃ አይዞሽ አብርሽንም ሁለታችሁንም እንደዚህ አንድ ላይ አድርጌ ሰላማችሁ የሚወርድበት ቀን ሩቅ አይደለም። አይዞሽ ማይ አይዞሽ። እኔ ደግሞ ምልሽ ውዴ የኔዎች እኔ እግዚአብሔር ይባርካት። አሁን ምክሬንም ተሳጽየን ትሰማለች። እኔ ምንድነው አንቺ እህቴ ስለሆንሽ እሱ አብርሽ ደግሞ ባለቤት ስለሆነ ሳይሆን ሁለታችሁም ደግሞ ለኔ እኩል ናችሁ። ባንድ አይን ነው ማያችሁ። በእውነት ለሱ ያለኝ ክብር ላንቺም ያለኝ ክብር ለሱ አለኝ። ስለዚህ እኔ ውድ አንቺ አሁን እኛ ጋር ነሽ። ምንም ነገር ሊከፋሽ አይገባም። የተጫንሽም እንዳይመስልሽ፣ አልተጫንሽም። ምክር ነው፣ ወደፊት የሚጠቅምሽን ነገር ነው እየተናገርንሽ ያለው። በዚህ አጋጣሚ ከተከፋሽብኝ ይቅርታ። እና ከእህቶቹም ጋር ብዙ አውርተናል። እነሱንም ደውዬላቸዋለሁ፣ ይመጣሉ። እነጋሽም አሉ እና አብዬም አሉ። አንድ ላይ ሆነን እሱም ባለበት ማስተካከል ያለበትን ነገር ያስተካክላል። ታችም ወርዶ ይቅርታ የሚጠይቅሽም ከሆነ ይቅርታ ይጠይቃል። ወደ አንድነት ወደ ስምምነት እንድትሄዱልን ነው የምንፈልገው። የሚመጣው ልጅ ደግሞ በደስታ በፍቅር እንድትቀበሉ ነው። በሰላም እግዚአብሔር ሁለት ያድርግሽና በፍቅር በደስታ እንድትቀበሉ ነው የምንፈልገው እንጂ በዚህ አጋጣሚ ደግሞ ምጥሽንም ድካምሽንም ህመምሽንም እናትነት ማለት ይሄ ነው ለካ ብሎ ያሳለፋቸውን ጊዜዎች ራሱ እንዲጸጽተው ለማድረግ ነው። በምጥሽ ሰዓት ራሱ መገኘት አለበት ብዬ የምገሰስሽ ማየት አለበት። ለካ ይሄንን አህል ዋጋ ከፍላልኛለች ለልጄ ብሎ ውስጡ እንዲሰማው ጭምር ነው። እና የኔ እናት የኔ ውድ ወደ አንድነቱ ወደ ስምምነቱ ከእግዚአብሔር ጋር እግዚአብሔር ይረዳናል። ከእግዚአብሔር ጋር ይሄንን ለማድረግ ከቶቹ ጋር ብዙ አውርተናል። ብዙ ለረጅም ሰዓት ማታ እንደውም በስልክ ስናወራ የነበረው ጋሽንም እንደዚሁ አግኝቼው አውርቼዋለሁ። በቃ እሱ ይምጣና ከዛ በኋላ በሂደት ምንፈታው ነገር ይሆናል። እግዚአብሔር ይባርክሽ ልጄ ተባረኪ ብሎ ነው እንደውም ያለኝ እና ይሄንን ነው የምልሽ። እምቢ አትይኝም። እጅህልህ የትም አታዛልቀንም። እጅህልህ ከኔ ወደ አንቺ ዳይቨርት ሆኗል መሰለኝ። እልህ በትዳር መካከል እልህ አያስፈልግም። እሺ ያው ከእናንተ ቃል መቼስ አልወጣም። ግን እኔ ያው እድግዬ እንትን የምላችሁ ነገር ቢኖር
ያው ታውቂያለሽ እንደዚህ አይነት ነገሮች ሲፈጠሩ ያው አንቺም እናት ነሽ በእርግዝናሽ ታይም ያው አብሮሽ እንዲሆን ትፈልጊያለሽ ባለቤትሽና ያው እሱ አብሮኝ አልነበረም። ያ ነገር ነው እልህ ውስጥ እንድገባ ያደረገኝ በጣም ብዙ ያስከፋኝ ምናምንና አሁንም ቢሆን እናንተን አክብሬም ቢሆን እናቴ ይቅርታ አድርጊለት ወይም ብቻ እንድናወራ እድሉንም ስጭን ካልሽን የምናወራው ምንም የምንለው ነገሮች በስነ ስርዓት መሆን የሚችሉ ከሆነ ብቻ ነው። ነገር ግን ነገ ሌላ ነገር ሊፈጠር ከሆነ እኔ ነገሮችን በደንብ ቆም ብዬ አይቼ ቆይ አዳምጪኝ ብዬ ነገሮችን ቆም ብዬ አይቼ ምናምን ነው እንጂ ባንዴ እንደዚህ እኔ እንትን አልልም። ሀሳቤን ቀይሬ እሺ ካንዳንድ ምናምን ብዬ ምክንያቱም ብዙ ነገሮች ተፈጥረዋል ከዚህ በፊት ብዙ አውርተናል። ያው እናንተ እኔ ልምጣ ምናምን ስትሉ አይሆንም እላለሁኝ እንጂ ነጋሽ የመተው በጣም ብዙ ነገሮች ተፈጥረዋል። ብዙ ነገር እኔ ያሳለፍኳቸው ነገሮች አሉ። ያው ትረጅኛለሽ፣ እህቴም ነሽ፣ ይገባሻል። እናቴም አንቺ ይገባችኋል በደንብና ጋሼም ነበረና ጋሼ ተቆጥቶት ምናምን ብዙ ነገሮችን ካሳለፍን በኋላ ወደ ሌላ መጥፎ እንትኖች ውስጥ ድጋሚ ተገባብተናል። ያ ነገር ድጋሚ እንዲፈጠር ስለማልፈልግ ነገሮችን በደንብ አድርጌ አስቤበት አይቼው የፍርድ ቤቱንም ነገር ቢሆን በደንብ አስቤበት እንጂ ካንዳንድ ነገሮችን እኔ መተው አልፈልግም እውነቱን ስነግራችሁ። ምክንያቱም እናቴ ትረጅኛለሽ በጣም የሚያስጠላ ሁኔታ ውስጥ እንደነበርኩኝ ታውቃላችሁ። ምክንያቱም ያው ብዙ ነገር ባልነግራችሁም ብዙ ነገር ባላውራችሁም እናንተ እንዳይደብራችሁ እንዳትከፉ ብዬ ብዙ ነገሮችን ሳልነግራችሁ ባልፍም ግን ደግሞ ያው ሴቶች ናችሁ፣ እናት ነሽ እናቴ፣ አንቺም እናት ነሽ እህቴ እና ያንን ነገር ስለምትረዱኝ ይገባችኋል ብዬ አስባለሁና ካንዳንድ ነገሮችን አክሰፕት ባላረገም ባልቀበለውም ግን ደግሞ አስብበታለሁ እናቴ፣ ችግር የለውም። ይሄንን ነው የምላችሁ። ከናንተ ሐሳብና ቃል ግን እመኝኝ አልወጣም። ያው መስመራቸውን ይይዛሉ ብዬ ሙሉ በሙሉ አምናለሁ። አንቺም አታሳፍሪኝም፣ አብርሽም ያው ወደ መስመሩ ይገባል ብዬ በሙሉ ልቤ ነው የምናገረው። የተከሰተ ነገር ዳግም አይከሰትም። ሰው ከስህተቱ ይማራል ነው የሚባለው። ከስህተቱ ይማራል። አንድ ጊዜ ይስታል፣ ሁለት ጊዜ ይስታል። እሳት አንድ ያቃጥላል፣ ሁለት ያቃጥላል፣ ሶስተኛ ግን አያቃጥልም። በእሳት ጫወታ የለም። ትዳር ማለት ከባድ ነው። የተስተካከለን ነገር ማጥፋት ቀላል ነው፣ ማስተካከል ግን ይከብዳል። ይሄው አሁን እይታ ነው። ይሄ የእይታ ጊዜ ነው ብዬ ነው የማስበው። በትዳር ቀልድ የለም፣ ቀልድ የለም። ብዙ የዛሬ ልጆች ዘለው ይገቡና ዘለው ያፈርሱታል። ቀላል አይደለም ትዳር። ትዳር ማለት ከባድ ነገር ነው። ብዙ ማስተዋል፣ ብዙ ዋጋ መክፈል ይጠበቃል። ስለዚህ አሁን የመጀመሪያችሁ ነው። መቆንጠጥ ያስፈልጋችኋል ብዬ ነው እኔ ቆነጥጥሻለሁ። አብርሽም ካስፈለገው ቆነጥጠዋለሁ። ምን ይመጣል? እኔ የምልሽ ነገር ደግሞ እንዳትመጣ ብለሽ ፊትሽን እንዳታጠቁሪበት፣ አስቀድመሽ ደግሞ እንዳይመጣ ብለሽ ደግሞ መልእክት በሳውኛ እንዳትልኪ። መጥቶ ድካምሽን፣ ምጥሽን፣ ህመምሽን ማየት አለበት እና ይሄንን እንድትፈቅጂ እለምንሻለሁ። አንቺኑ ማለት ነው እና እንድታረጊ እኔ ደግሞ ላስገድድሽ። በቃ ምንም አይነት ነገር ሲመጣ ራሱ እንደ ሲመጣ መጥፎ ፊት እንዳታሳይ እባክሽን። በቃ ነግሬሻለሁ። ችግር የለውም በቃ እሺ። ያው እኔ እንደነገርኩሽ ነው አድርጊ። እኔ እንትን አይደለም መከልከል ምናምን እሱን ነገር አልፈልግም። ግን እውነት ለመናገር ያው መከልከል ብፈልግ እችል ነበር። 5 አመት ማየት አይችልም ነበረ። መብቱን አለኝ በነገርሽ ላይ 5 አመት እኔ መከልከል እችል ነበር። እውነቱን ስነግርሽ አይ ማንም ይሄ ሰው እንትን ስላለ ሳይሆን ግን ደግሞ እኔ እንደዛ አላረገም ወይ እኔ እንደዚህ እንደማላረግ ታውቂያለሽ። ደግሞ እንደህትናውም የለኝም እንደህትነት ነው እየከሰስኩሽ ያለው። ችግር የለውም እኔም አላረገውም ነው ፈልጌ ነው። እግዚአብሔር ይባርክሽ። የታላቅ አታስቢ። እህትሽን ተክሳስ የእናትሽን ተክሳስ ስለሰማሽ አመሰግንሻለሁ። በሰላም ተገላገይልኝ። እሺ እናቴ አመሰግናለሁ ሁለታችሁንም። እሺ እንወድሻለን። እንግዲህ በተቻለን አቅም ገስጸን ወደ መስመር እየገባችልን ያለ ይመስለኛልና ቤተሰብ እስካሁን ላለው ነገር በዚህ ያበቃል። ቻው።